በዚህ አጋጣሚ መርሐባ ጀዛኪላህ አላህ ይቀበልሽ አላህ ይስጥሽ። እሺ ሰለምቲዋ ለመስለም የመጣች እህታችን አለች። እሺ ሻሃዳ ተነስቷል። መርሐባ ኡስታዝ ሳላህ ሰላም አለይኩም አለ። ወአለይኩም ሰላም ወራህመቱላህ። ያው ኔትወርክን ታውቀዋለህ። ለመስለም የመጣች እህታችን ነበረች፣ እሷን ብታስተናግዳት። እሺ ፈቲ ካንቺ ጋር ናት አለሽ? አይዋ ከኔ ጋር ናት። ሳላ ወንድሜ እኔ ስራዋን ልስራላት ያኔ ብዙ ስራ ስላለ እነሱ ጋር ድንገት ሂጄ ነው ዛሬና ትናንት ማታ ውይይቱን ምናምን ስታይ ነበረ እና በሷ ላይ በመግባት አልፈለገችም። እሺ አለሽ እህታችን አንዴ እና ሰው እንዳቃትም ስለማትፈልግ መሰለኝ። እሺ ታናግረኝ፣ ችግር የለውም። አለሽ እህታችን ድምፅሽን ጮክ አድርገሽ አናግረሽ። ጮክ ቤት ድምፅሽን። ሰላም ነው፣ እንዴት ነሽ? ደህና አለን። ሻሃዳ መያዝ ፈልገሽ ነው? አዎ ፈልጋለሁ። እሺ ስለዚህ ሻሃዳውን ከኔ ጋር ትያለሽ። መጀመሪያ በአረብኛ እንለውና ከዛ በኋላ በአማርኛ እንደግመዋለን። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወአሽሀዱ አነ ዒሳ ኢብኑ መርየም አብዱሁ ወረሱሉሁ። ማሻአላህ። ይሄንን በአማርኛ እንለዋለን። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ። የማርያም ልጅ ኢየሱስም የአላህ መልእክተኛ መሆኑን እመሰክራለሁ። ማሻአላህ እህታችን እንኳን አላህ ሱብሓነሁ ወተዓላ ወደ ነቢያቱ ሃይማኖት ወደ ዲን አልኢስላም አመጣሽ። እጅግ ደስ ብሎኛል። ይሄ የምስክርነት ቃል ይባላል፣ ሻሃዳ ይባላል። አላህ ሱብሓነሁ ወተዓላ ወደ ተፈጥሮነት የሰው ልጅ ሁሉ ወደ ተፈጠረበት የነቢያቱ ዲን ጓደኛዬ ፈቲናት ይሄን ሁሉ እንደዚህ እንድደርስ ያደረገችኝ እንጂ እኔ ፈጽሞ አላስበውም ነበረ። እና ሁላችንም ፈጣሪ ብቻ ምን እንደምላላቅም በጣም ነው ደስ ያለኝ። ቀጥተኛውን መንገድ በመከተሌ በመንታቴ በጣም ነው የማመሰግነው። ፈቲ ጓደኛዬ ነው። ምን እንጃ ፈጣሪ ያክብርልኝ። ውለታዋን በዚህ ነው ብዬ መልስ የለኝም። በጣም ተጨቃጭቃኝ ጎትኩታኝ ሰድቢያት ሁሉ አውቃለሁ እና በጣም ነው የማመሰግነው። ምስጋና አያስፈልግም። ደስ ብሎኛል። አንቺ እንኳን አላህ ሱብሓነሁ ወተዓላ አመጣሽ። አላህ ጽናቱንም ብርታቱንም ይስጥሽ። ጓደኛሽ ፈቲ ያለው ነገር ታስረዳሽ። ያለውን ነገር ስለ ሰላት፣ ስለ ትምህርቶች ያው ከሷ ጋር መማማር ትችላለች እና ይሄን እሷ ታስረዳኛለች። ከታች አንዳንድ ኮሜንት እያየው ነው። የሙስሊም አካውንት ነው ምናምን እያሉ ነው ክርስቲያኖች እና ያ የሙስሊም አካውንት ነው። ከጓደኛዬ ናት። እንደዛ ይላሉ ብዙ ጊዜ እንደዚህ ስመጣ ሻዳ ያኔ እኔ ብዙ ቤተሰቦች ምናምን ስለማይፈቅዱልኝ በራሴ አካውንት መግባት አልፈልግም እና
እንደዚህ እሷ መዳም እና እኔ መዳም ሲገናኙ ብዙ ጊዜ ትነግረኛለች ምናምንና ዛሬ በቃ ሻሃዳ ሳትይዣ አትሄጂም ምናምን ማለችኝ። በእሱ አካውንት ገባ። ይሻላል። በአንቺ ለማምጣትሽ አንድ ነገር ነው። ምክንያቱም በጣም ብዙ አስቀያሚ ነገራቶችን በውስጥ ሊሉሽ ይችላሉ። አንዳንድ እንደውም እንደዛ ብታረጉ ምናምን ደስ ይለኛል። ከዚህ በኋላ ስለምትፈልጉ ሰዎች በሪል አካውንታችሁ አትምጡ። አንደኛ ከቤተሰብ አንጻር የሚመጣ ጫና ሊኖርባችሁ ይችላል። ሁለተኛ ደግሞ በውስጥ እየመጡ ሊሰድቧችሁ ይችላሉ። አሁን የፈቲ አካውንት ላይ ምንም ሰደባት አልሰደባት ምንም ችግር የለውም እና ብዙ ነገር ነው የሚቀልልሽ በአንቺ አካውንት ባለመምጣትሽ እና ጥሩ ነገር በዛ ነው። ያኔ እኔም ቤተሰብ ስለሚለኝ በእርግጥ አሁን ማንነቴ ማንም ስለማያውቅ ለጊዜው ቤተሰብ እንደማይርቀኝ ተስፋ አደርጋለሁ። በእርግጥ ቢርቁኝም እውነተኛው መንገድ ላይ እስካለው ድረስ እኔን ካሁን በፊት ራሱ ላሳለፍኩት እኔ እንጃ በቃ ብዙ ለፍልፋለች። ከአመት በላይ ነው የለመነችኝና እንጃ እሷን ብቻ ፈጣሪ ውለታውን ይክፈላል።